መጽሐፍ እኮ መዳን በሌላ በማንም የለም ይላል እንድንበትን ከሰማይ በታች የተሰጠን ስም ኢየሱስ የሚለው ስም ይህች ልጅ ደህና ነች አይደል አረባክ ቀስቢ ሰከንበኝ ላስገኝሽ ፈልጋለ ምን አልሻንቺማ መዳን በሌላ በማንም የለም አልሽ ሌሎቹስ አያድኑ አልሽኩ እንደዛ ማለት አይደለምማ ግን ማለት አው ልክ ነው ሌሎቹ አያድኑ ማለት ነው መዳን በሌላ በማንም የለም ካለ በሌላ በማንም የለም ነው ደግምሹ አታነበውም ብለሽ ነው አይደል ልጅ አይ አታነበውም ብለሽ ነው አይደል መጽሐፉን አታነበውም አልተማረችም እንዳሻይን ልበላት ብለሽ ነው ስለማታነበው አይደለም እውነቱ ይሄ ነው ይሄ እውነት ተመዝግቦ የተጻፈ ነው ይሄ እውነት ደግሞ ህገ መንግስታችን ነው የእግዚአብሔር ቃል ስለዚህ ይሄንን አሏሽ በዚህ መጽሐፍ ላይ የጨመረም የቀነሰም ፍርድ አለበት ስለዚህ መጨመርም መቀነስም አልችልም እኔ አሏሽሽማ ማየት በተከበርኩበት ሀገር መዋረድ ያንሱ ባንቺ ጭራሽ እንደገና እኔን ሌላ ነገር ትኛለሽ ምን አድርጌ ይሄን ተወታርኪ ግዴለሽ ትንሽ ጊዜ ተዩ ለተዋልችልማ እንዴት አድርጌ ተዋል እሱኮ ህይወቴ ነው ምን አለበት ኢየሱስ ባትያት ወጪ እንዶ ልጅ ለእናቷ መጣ አስተማረች ያውንሽ ልክ ነሽ ላንቺ ለመናገር ይከብደኛል አንቺ እናቴ ነሽ ግን እውነታው ይሄ ነውማ ለሰው ሳፍ ዝም ብትይ ምን አልትንሽ ማለለምኔ ሰንተራው ያንተንስ እንዴት ነው ደግሞ ኢየሱስ ብሎ መጥራት መድኃኒት የሚሆነው ታይዝም በይ ያልሰማው መሰለሽ እንዴ ጌታዬ የሚለኝ ሁሉ አንግስቴን አይብስም ልክ ነሽማ ዝም ብለን ስሙን እየጠራን በህይወት ካልኖርን ተግባራዊ ክርስትና ከሌለ እንደዛ ነው ነገር ግን የጌታን ስም የሚጠራ ይድናል የሚል የከበረ እግዚአብሔር ቃል አለ እኔም አወራሽ ስለ ዘላለም ህይወት ነው በልጁ የሚያምን የዘላለም ህይወት አለው መዳን በሌላ የለማ ደም ከፍሏልማ ደሙን አፍስሷል እኛና እግዚአብሔር እንድንታረቅ እርሱ ዋጋ ከፍሏል አረታይ እንደው ቃሉን ሁሉ ሰንጥቃችሁ ትችሉታላችሁ እንደዛ ባይሆን ነው ለምን ደም ያፈሳል ለምን ያን መከራ ያያል ለምን ይሰቃያል ያ ሁሉ እንግልት ለኔና ላንቺ ተይ ልጅ ባክሽ ተይ ግንበኞች ይናቃችሁት የማዕዘን ራስ ሆነው የድንጋይ ነው መዳን በሌላ በማንም የለም እንድንበዝ እንደሚገባን ለሰዎች የተሰጠስን ሰማይ በታች ሌላ የለምና ይላል እንዴ ይሄን ታዲያ እስከዛሬ አላወቅኩት ለምንድን ነው ያለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው መዳን በሌላ የለም እኔ አምናለሁ ዘላለም ያለም ቤዛ ኢየሱስ ነው የፈወሰኝ ጌታ ነው መዳን በሌላ የለም እኔ አምናለሁ ዘላለም በሌላ የሚለው ቃል ግን ሌላ ፍቺ ኖረው እንዴ ልጅ አይየለው ከነሽለው በሌላ ካለ በሌላ በማንም የለም ማለት ነው በሌላ በማንም እንግዲህ በሌላ በማንም የለም ካለ በማንም የለም መዳን በሌላ በማንም የለም የተወደዳችሁ ቤተሰቦች ለቤተሰቦቻችን የእናቶች ቀን ላልነው ለዚህ ቀን እንዲህ አይነት ስጦታ ብንሰጥስ እግዚአብሔር ይረዳናል መልካም የእናቶች ቀን መልካም ስጦታ ቀን ተወር